What's good YouTube? It's your boy TAT and I'm back with another video. አውቃለሁኝ በጣም ቆይቻለሁ እንደዚህ ቪዲዮ ሰራሁ። it's been ስንት ጊዜ ሆነ? በጣም ቆየሁ እንደዚህ ቪዲዮ ከሰራሁና it's weird አሁን እንደዚህ እንደ vlog እንደዚህ ራሴን እየቀረስኩ ምናምን ነገርና ዛሬ መጣሁበት ምክንያት ግን በጣም አስቸኳይና በጣም ታይም ሴንሲቲቭም ነው የሚያስጨንቅም ነው የሚገርምም ነው። I don't know how to explain it. So እንደምታውቁት ኢትዮጵያ ውስጥ ላይቭ ስትሪም የሚባለው ነገር በጣም ለመስራት ከሚያስቸግሩ ነገሮች ላይቭ ጌም አላልኩም ላይቭ ስትሪም የሚባለው ነገር ለመስራት በጣም ከሚከብዱ ነገሮች ውስጥ አንዱ ነው። እኔ ደግሞ እሱን ነው የምሰራው። አይገርማችሁም? it's ironic ግን እግዚአብሔር ይመስገን እሱን ተማምኜ እሱ ነው እዚህ ቦታ ያደረሰኝ። እሱ ነው እናንተ ፊት ለፊት እንደዚህ ቆሜ እንደለፈልፍ ያሰረኝ። ግን በጣም ማውራት ያለብን ነገር አለ። ሰሞኑን በጣም የሚያስቸግርና የሚያስጨንቅ ጉዳይ አጋጥሞኝ ነበር። ግን ወረሱ ከመሄዴ በፊት መጀመሪያ ማውራት ያለብን ነገሮች አዲስ ስትሪመር ለመሆን ፈልጉና ስትሪም ውስጥ ያላችሁ ሰዎች እናንተ የምታውቁት ነገር ሁሉም ሰው ኢትዮጵያ ውስጥ ያለው የሚያውቀው ነገር አንድ ነገር አለና እሱ ላይ ዲስከስ ማድረግ አለብን ብዬ ስላሰብኩኝ ሶ ላይቭ ስትሪመሮችና ላይቭ ስትሪም ላይ መግባት ለምትፈልጉ ሰዎች ኮንሰርን የሚያደርገን ነገር ምንድነው? አያዋጣም። ኢትዮጵያ ውስጥ ላይቭ ስትሪመር መሆን አያዋጣም። እንደዚህ ስል ግን ህልማችሁን እየጎዳውት አይደለም፣ ህልማችሁን ተው እያልኩኝ አይደለም። ግን አዳምጡኝ፣ አንድ ጊዜ ማለት የፈለኩትን በደንብ አዳምጡኝ። ጃጅ ከማድረጋችሁ ወይ ደግሞ ወደ ውሳኔ ከመግባታችሁ በፊት አንድ መላችሁ ነገር አዳምጡኝ። ብቻውን የምትሰሩት ከሆነ ምንም አያዋጣም። ይሄን መልበት ምክንያት በጣም ብዙ ምክንያት አለኝ። አንደኛው ምክንያት መንገድ ላይ ሲሄድ ብዙ ቦታ እንደዚህ ስትሪም ሳደርግ ምናምን ነገር ብዙ ይመጣል። ላይቭ ስትሪም መሆን ፈልጋለሁ። እሺ ምን እየሰራ ነው? ምንም በቃ እሱ ነው ማድረግ የምፈልገው እና እኔ ስጀምር ሰው ቢነግረኝ ይሄንን እስካሁን ድረስ ትርፋም መሆን ነበር። እስካሁን ድረስ እንደምታዩት አሁን ብዙ ቲክቶከሮች የብራንድ አምባሳደር ናቸው። ብዙ አይነት ካምፓኒዎች ጋር ይሰራሉ ማስታወቂያም ምናምን። እሱ ለግዠሪ ነው ያላገኘሁትም። እግዚአብሔር ይመስገን ማስታወቂያ እየሰራሁ ነው። እግዚአብሔር ይመስገን ሰርቫይቭ እያደረኩ ነው። ግን እኔ ቀድሜ ስለጀመርኩኝ ከአንዳንድ ከማውቃቸው ጓደኞቼ ጋር እኛ ቀድመን ስለጀመርን እድለኞች ነን። ታት ምንድነው እያልከን ያለው? ምንድነው እየለፈለፍክብን ያለው? ኦሬዲ ተስፋ ካስቆረጥከን በኋላ ተስፋ ትቁረጡ ምንድነው? ተስፋ ቁረጡ አላልኩም። ግን ላይቭ ስትሪም መጀመር ሐሳብ ካላችሁ ላይቭ ስትሪመር መሆን ከፈለጋችሁ ምሰሩት ስራ ካለ እሱ ማቆም የለባችሁ። ሌላ ምሰሩት ቲክቶክ ላይ አክቲቭ መሆን አለባችሁ። አሁን በጣም ያታለለኝ ነገር ምንድነው ታውቃላችሁ? ላይቭ ስትሪመር ነኝ ብዬ ቲክቶክ ቪዲዮዎች ያን ያህል መፖስት አቆሜ ነበር። የሆነ ሰዓት አስተውላችሁ ከሆነ ዩቲዩብ ቪዲዮዎች አልሰራም፣ ስትሪም አደርጋለሁ፣ አይአርኤል አደርጋለሁ። እና ማወቅ ያለባችሁ ነገር ኢትዮጵያ ውስጥ እስካላችሁ ድረስ ላይቭ ስትሪሚንግ ላይሳካላችሁ ይችላል፣ ላይሳካልን ይችላል። እኔንም ጨምሩ። እኔ እግዚአብሔር ይመስገን እኔ ተሳክቶልኛል። እሺ ተሳክቶልኛል። ግን ማወቅ ያለባችሁ ነገር አሁን ያላችሁበት ደረጃ አለ አይደለ? ትላንትናና ዛሬ አንድ ቦታ አይደላችሁ። ማወቅ ያለባችሁ ግን አሁንም ነገ የተሻለ እንዲሆን ትፈልጋላችሁ። እኔም እንደዛው ነኝ። ባለፈው አመት የዛሬ 3 አመት የነበርኩበት ጊዜና አሁን የነበርኩበት ጊዜ አንዴት አይደለም። ማወቅ ያለባችሁ ነገር አሁን ይሄ ላይቭ ሴትአፕ ላሳያችሁ። እዛች ጋር አንድ ካሜራ አለች ከላይ እኔ እየቀረስኩበት ነው። ይሄ ስትሪሚንግ ሴትአፕ ስንት አመት የፈጀብኝ ይመስላችኋል? እኔ ስንት አመት እንደፈጀብኝ ከመንገሬ በፊት እናንተ ኮሜንት ላይ አስቀምጡልኝ። አስቀምጣችሁት? ይሄ ስትሪሚንግ ሴትአፕ ለማሟላት 3 ድፍን አመት ነው የፈጀብኝ። 3 ድፍን አመት። ቲክቶክ ብቻ መሰራ ቢሆንስ? ወይንም ደግሞ ላይቭ ጌም ብቻ መጫወት ቢሆንስ? እነዚህ ነገሮች በ3 ወር ውስጥ ማሳካት የምችላቸው ነገሮች ነበሩ። ግን እኔ I was passionate about live streaming. live stream passion ነበረ ከብዙ ነገሮች። የአሁኑ ጊዜ ሜንታሊ ሰዎችን የሚያስቸግርበት ጊዜ ነው። እኔም አንዱ ተጠቂ ነበርኩኝ። እግዚአብሔር ይመስገን I found live streaming. ላይቭ ስትሪም ስጀምር እኔ ለፖፑላሪቲ ብዬ አይደለም፣ ለብር ብዬ አይደለም፣ ለእውቅና ብዬ አይደለም የጀመርኩት። ውስጤ ያለውን ብጥብጥ in some way ሰላም ያደርግልኝ ነበር። ግን እኔ I got carried away. that become my passion የሆነ ከሁሉ ነገሮች ምሮጥበት ነው። ኮምፈርት ዞን የሆነ እውቅና ያገኘሁበት ሰው ወደደኝ ምናምን። ግን ማወቅ ያለባችሁ እስከ ቅርብ ጊዜ ድረስ በታክሲ ነበር የምሄደው። በታክሲ መሄድ ምን ማለት አይደለም። ግን ታዋቂ ሆኜ በታክሲና በሃይገር ነበር የምሄደው። ሰው እኔ ብር ያለኝ እየመሰለው ግን በታክሲና በሃይገር ነበር የምሄደው። ኖት አንቲል ቲክቶክ ላይቭ ጌም እና ዩቲዩብ መስራት እስከጀመርኩ ድረስ። ማወቅ ያለባችሁ ነገር እኔ አሁን ይሄን ቪዲዮ መሰራው ላይቭ ስትሪም ለመጀመር ያሰባችሁ ሰዎች ነው። ላይቭ ስትሪም ብቻ መጀመር የለባችሁ። ውጭ ሀገር ብትሆኑ ሊያዋጣ ይችላል። እዚህ ግን አንድ ሌላም ትልቅ ምክንያት አለ። ኔትወርክ
ኔትወርክ የሁላችንንም ላይቭ ስትሪም ላይ ለመሳተፍ የምንፈልግ ሶሻል ሚዲያ ላይቭ ላይ ለመሳተፍ የምንፈልግ ሰዎችን በጣም እያስቸገረ ነው። ኢትዮጵያ ውስጥ ስንት ኔትወርክ ሲስተሞች አሉ? እኔ እስከማውቃቸው 3 አሉ። ዌብስፍሪክስ፣ ቴሌ እና ሳፋሪኮም። ዌብስፍሪክስ ያው ዋይፋይ ብቻ ነው። በጣም በሚያሳዝን ሁኔታ አሁን ከጠሯቸው ውስጥ ሜቢ አንዱ ብቻ ነው በትክክል የሚሰራው። እሱንም ሜቢ እና በጣም ነው የሚያሳዝነው። እያደገች ያለች ሀገር ውስጥ ሆነን ከሌሎች አፍሪካኖች የበለጠች በልጣ ተገኘች ሀገር ሆነን ግን ኔትወርካችን ያስቸግራል። ምክንያቱም አናውቀውም። ስለዚህ እሱንም ኮንሲደር በማድረግ እኔ ይሄ ቪዲዮ ሞስትሊ ለእናንተ ሳይሆን ለራሴ ነው። አምና ሪቭን ጎ ላይ አውቃለሁ ብዙ እየለፈለፍከባቸው፣ ግን ለመጀመር የምትፈልጉ እንደዚህ ትልቅ ደረጃ መድረስ የምትፈልጉ በላይቭ ስትሪም ምናምን ነገር ሆነስትሊ ስፒኪንግ ፐርሲው ዩር ድሪምስ። እኔ ሁሌ ምላት ነገር አለች ማድረግ ያለባችሁ ላይቭ ስትሪም ላይ እኔ የማደርገው ነገር እኔ አሁን በየቀኑ ለመግባት ሞክራለሁ። ዛሬ ኔትወርክ አስቸግሮኝ ነው ይሄን ዩቲዩብ ቪዲዮ መስራት የወሰንኩት። በዚህ አጋጣሚ ኔትወርክ ሳምንቱ ሙሉ እየሰራልኝ አልነበረም እና የአሁኑ ቅዳሜ ትልቅ እንግዳ አለኝ ላይቭ ስትሪም እንትን ማድረጉን። ሳምንቱ ሙሉ ኔትወርክ እንደዚህ ካስቸገረኝ አሮን ነው እንዴት እንደማቀርበው ያንን እንግዳ እሱ ጨንቆኝ ነው እየገረመኝ ነው። ገብቷል። እና ብዙ ላይቭ ስትሪመሮች አይቼ ከሆነ ወይ ሪአክተርስ ናቸው ወይ ደግሞ ጌመርስ ናቸው። They're not really live streamers. Live stream ማለት you have to understand this. You have to do multiple things. ቁጭ ብለህ ሪአክት ብቻ የምታደርግ ከሆነ you're a reactor, you're not a live streamer. ቁጭ ብለህ ጌም ብቻ የምትጫወት ከሆነ you're a gamer, you're not a live stream like you're a live stream gamer, live stream reactor. ገብቶሃል? ሙሉ ፓኬጅ አይደለም። If you're a live streamer you need to do IRLs, you need to do reactions, you need to do እንግዳ አቅርባችሁ ምናምን ነገር። ይሄ ነገር መላችሁ ምክንያት ማለት ነው እኔ ያን ሁሉ ነገር አድርጌ ዞሬ እዛው ስፓት ነኝ ያሉት። ለምን ነገር እንዳልኳችሁ ይሄን ሁሉ ሴታፕ ሳረግ 3 ዓመት ምናምን ይፈጀብኝ፣ ግን ስቲል አሁን ይሄን ሁሉ ሴታፕ አሟልቼ ምንም እየሰራሁበት አይደለም። because of one little thing እኔ መቆጣጠር ማልችለው ኔትወርክ ብቻ አይደለም። እዚህ ሀገር ሶሻል ሚዲያ ላይ ኢንፍሉዌንስ ለማድረግ ዩቲዩብ ላይ ኢንፍሉዌንስ ለማድረግ ወይ ተቀጥራችሁ መስራት አለባችሁ ኦር ደግሞ ተቀጥራችሁ ማለት ማስታወቂያ መስራት አለባችሁ ኦር ደግሞ ላይቭ ጌም መጫወት አለባችሁ ኦር የሆነ ሳም ኢንካም እንጂ እንደ ሌሎች ሀገራት አድሰንስ የሚባል ነገር የለም። አድሰንስ ማለት እናንተ ቪዲዮዎችን ፖስት ካረጋችሁ በኋላ ፖስት ካረጋችሁበት ቪዲዮ ከምንም ድርጅት ጋር ስትነጋገሩ ዩቲዩብ ራሱ ማስታወቂያ ራን እያደረገ ለእናንተ ሼራችሁ የሚሰጥበት ሜተር ነው። ኢትዮጵያ ውስጥ አድሰንስ የለም። so that's why ራሳችሁን ማርኬተብል ማድረግ አለባችሁ። አሁን የተረዳሁት ነገር ማለት ነው። ይሄን ሁሉ የፈለፍኩት እቺን ቃል ለማለት ነው። ራሳችሁን ማርኬተብል ማድረግ አለባችሁ፣ ግዴታ ነው። ራሳችንን ማርኬተብል ስናደርግ ምንድን ነው የሚሆነው መሰላችሁ? ገቢ ምንጫችን አድ እናገኛለን። ፎር ኤግዛምፕል ድርጅቶች ከኛ ጋር ኮላብ ማድረግ ይፈልጋሉ፣ ስፖንሰር አድርገውን የሆነ ነገር እንድናደርግላቸው ይፈልጋሉ። ኤግዛክትሊ ገብቶቻል። ኢትዮጵያ ውስጥ እስከ ኑርን ድረስ we are not gonna get the exposure we need ለማደግ because ኢትዮጵያ ውስጥ አድሰንስ የለም። አድሰንስ ደግሞ is a big thing for content creators፣ በኮንተንት ለሚበሉ ሰዎች። እኛ እዚህ የደረስነው ድርጅቶች አግዘውን ነው። ስለዚህ ሞር የሆነ ሰዓት ላይ ወል ማወቅ ያለባችሁ ነው። ሄዳችሁ የሆነ ግርግዳ ትመታላችሁ። ያንን ግርግዳ ስትመቱ ግን you have to understand okay አሁን ቀጣይ ስቴፕ ምንድነው ማድረግ ያለብኝ? if you're doing the same thing over and over again at some point ይለመዳል። you understand me? ከተለመደ ደግሞ ምን ይመጣል? ድርጅቶች የተለመደ ነገር አይፈልጉም። they want something catchy, they want something new. so my plan is ይሄን ሁሉ የፈለፍኩት አንድ ነገር ለማለት ነው። I know ይሄ ነገር ለራሴ ነው። I'm not even gonna lie. ምን መሰላችሁ እንደዚህ እንዳወራ ያደረገኝ because I understood the way now. I understand what I have to do now. What I have to do is I'm not going to tell you what I have to do. I'm going to tell you what I'm going to become. The next few months, maybe up to a year. እኔ ራሴን ትልቁ ቢልቦርድ ላይ ማግኘት እፈልጋለሁ እና ደግሞ አረጋለሁ። I'm going to find a niche. I'm going to be the best out of it. ሳገኘው ኮንሲስተንትሊ ፖስት አደረግ የዛኔ ትረዱኛላችሁ። ሶ እኔም ለእናንተ መመክራችሁ ነገር find a niche, be marketable. ከዛ make yourself and other people proud. You know what I mean? and አንተም ታት ወይም እጁል ጌታቸው ራስን መገንባት አለብህ። እኔ ቪዲዮ የምሰራው cuz I'm obsessed with live streaming. ግን live stream የትም እያደረሰኝ አይደለም። እተዋለሁ ማለት አይደለም። ግን ጎን ለጎን ማስኬድ ያለብኝ ብዙ ነገሮች አሉ። I know I can do it. አንተም you can do it. ለፈለፍክብን ትላላችሁ ግን I don't care. በጣም ወዳችሁ በጣም ማከብራችሁ ከኔ ጋር ስለነበራችሁ this was TAT እንገናኛለን።
I'm gonna be the best. I'm gonna be the best. I'm going to be the best. I love you all.